ጋድ ወይም ጋድ እናገኘው እንችላለን። ጋድ ማለት ለውጥ ልዋጭ ማለት ነው። ጋድ ማለት ደግሞ መገለጫ፣ ግልጥ፣ ይፋ ማለት ነው። ጋድ ማለት ደግሞ ለውጥ ልዋጭ ማለት ነው። ጋድ የሚለው ሐሳብ 3 ፊደል ገ፣ ሀ እና ድ። ጋድ የሚለው መገለጫ፣ ግልጽ፣ ይፋ ማለት ነው ብያቸዋለሁ። ጋድ ማለት ደግሞ ለውጥ ልዋጭ ማለት ነው። ጥምቀት ረቡዕ አርብ ሲውል በዚያ ለውጥ ማክሰኞ ሐሙስ ይጾማል። ይሄ ደግሞ ጋድ አለው። ጥምቀት ልብ በሉ። ጥምቀት ረቡዕና አርብ ሲውል በዚያ ለውጥ ማክሰኞ ሐሙስ ይጾማልና ጋድ አለው። ጋድ የቃሉ ትርጉም እንዳልኳችሁ ያው መገለጥ ነው ወይም ደግሞ መታየት ነው። ጋድና ጋድ ከሚለው በተጨማሪ ደግሞ ፍትሐ ነገሥቱ ጾሙን ጾመ ድራር ጥምቀት፣ ጾመ ድራር ልደት በማለት ጠርቶታል። ድራር የሚለውን ደግሞ ዲያቆን ቃኘው ወልዴ ከስር በተጠቀሰው መጽሐፍ ሲተረጉሙት ከስር አስቀምጥላችኋለሁ። ድር እንዲል ትግሬ በጥምቀት ዋዜማ ከብግም መከልከል ነው ብሎ ይፈቱታል። ወይም ደግሞ የሚቆርብ ሰው አክፍሎ የሚያድር ስለሆነ የጥምቀት ድራር ወይም ደግሞ ራት መጾም ነው ብለዋል። ጋድ የሚለው ቃል የአቡነ ጎርጎሪዮስ ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ፣ የብርሃኑ ጎበና አምደ ሃይማኖትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት አምልኮትና የውጭ ግንኙነት የሚሉት መጽሐፍት እንዲሁ እንዳለ ይጠቀሙታል ማለት ነው። ሌላው ደግሞ ትንሣኤ ዘጉቤ ማተሚያ ቤት ያሳተመው ፍትሐ ነገሥትና የዲያቆን ቃኘው ወልዴ ጾምና ምጽዋት ደግሞ ከገ እና ድ መካከል ያለችውን ፊደል ራብዕ ሳያደርጉ በግዕዙ ጋድ በማለት ጽፈውታል ማለት ነው። የአስራ ምዕቱ መጽሐፍ ደግሞ ንባቡን ከአቡነ ጎርጎሪዮስ መጽሐፍ ቢወስድም ቃሉን ሲጽፈው ግን ሐመሩሃን በመጠቀም ጋድ እያለ አስቀምጦታል ማለት ነው። ታዲያ ለዚህ ጽሁፍ ጋድ ብለን ተጠቅመናል። ጋድ ሳይሆን ጋድ ብለን ተጠቅመን ብዙዎቻችን የምንጠይቀው ሁሌም በየዓመቱ ደግሞ የምንጨቃጨቅበት ጉዳይ እንደሆነ ይታወቃል። ያው አንዳንዴ በመወቅ አንዳንዴ ደግሞ ባለመወቅ እንዴት አረ ጋድማ ጥምቀት ብቻ ነው ያለው ለገና ጋድ የሚባል ነገር የለውም፣ እንዴት ጾም ላይ ጾም ይጨመራል ብለን ብዙዎቻችን እንግዲህ ጥያቄ እናነሳለን። ጥያቄያችን እንግዲህ ያው እንደ ጥያቄ ልክ ሊሆን ይችላል። ግን ምን ትላለች ቤተክርስቲያን ከዚህ አንጻር? የልደት በዓል ጋድ አለው ወይስ ጋድ የለውም የሚለውን ነገር እንግዲህ እንመለከታለን ማለት ነው። እስካሁን ድረስ እንደምታውቁት በራሱ ጋድ ማለት ምን ማለት ነው ያላቸውን ትርጉም አቡነ ጎርጎሪዮስ በጻፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ላይ ጋድ የጥምቀት ብቻ ነው። ጥምቀት ረቡዕና ዓርብ በሚውልበት ጊዜ በኋላ የሚገኙት ማክሰኞና ሐሙስ የፍስክ ቀንነታቸው ወደ ጾምነት ተለውጦ ይጾማሉ ብሎ ይናገራል። በእነሱ ለውጥ ጥምቀት የሚውልባቸው የጾም ቀኖች ረቡዕና ዓርብ የፍስክ ቀን ነው ወይም ደግሞ ረቡዕና ዓርብ የፍስክ ቀን ሆነው ይከበራሉና ብሎ ይናገራል። ጋድ የረቡዕና የዓርብ ለውጥ ነው ብለናል። ነገር ግን በሌላም ቀን ቢውል የጥምቀት ዋዜማ ይጾማል በማለት ስለ ጋድ ጾም ገልጿል ማለት ነው። ለልደት ጋድ የሚባለው በልምድ እንደሆነም ሲያብራሩ ጋድ ለጥምቀት ብቻ ነው። በልማድ ግን የልደትም ዋዜማ ጋድ እንለዋለን። ነገር ግን ልደት በሚውልባቸው ወይም ደግሞ ልደት የሚውልባቸው ዓርብ ወይም ረቡዕ የፍስክ ቀን ሆኖ እንዲከበሩ ግን ቢታዘዙም በዋዜሞ የሚገኙት ማክሰኞና ሐሙስ ከጾመ ነቢያት ጋር የተያዙ ስለሆኑ መጾማቸው የግድ ነው። የማይጾሙ ሰዎች ግን መላውን ጾመ ነቢያት ሲበሉ ቆይተው ዋዜሞን ብቻ ጋድ ነው ብለው ይጾማሉ በማለት እንግዲህ ለልደት ጋድ እንደሌለውና ዋዜማው የጾመ ነቢያት እንደሆነ ገልጸው ነገር ግን ከስርዓት ውጪ ሆነው ጾመ ነቢያትን ሳይጾሙ ቆይተው ጋድ ብለው የልደትን ዋዜማ እንደሚጾሙ ጠቆሙ ማለት ነው። ታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ልደት እናከብራለን። ነገር ግን ይህንን በዓለ ልደት ስናከብር ዕለቱ ዓርብ ወይንም ሮብ ከዋለ ጋድ ወይም ደግሞ ጾመ ጋድ የሚባለው ይጾማል ወይስ አይጾምም የሚለውን እንደ እግዚአብሔር መልካምና በጎ ፍቃድ ዛሬ እንነጋገርበታለን ማለት ነው። እንግዲህ ይህንን የቤተ ክርስቲያን አስተምሮ ሁላችሁም እስከ መጨረሻው ድረስ
መከታተል ይኖርብናል ማለት ነው። ምክንያቱም ጀምረን የምንተወው ከሆነ የምንፈልገውን በቂ ምላሽ ላናገኝ እንችላለን። ምክንያቱም ይህ ጥያቄ ብዙ ጊዜ ብዙዎችን ያወዛገበ፣ ብዙዎች የሚከራከሩበት ጾመ ገሃድ ለጥምቀት ብቻ ነው እያሉ የሚከራከሩበት ስለሆነ ቀደምት መጽሐፍቶችም እንደዚሁ ግማሹ ለጥምቀት ብቻ ነው ገሃድ፣ ግማሹ ደግሞ ለልደትም ገሃድ አለ የሚለውን ነው ስያሜው የሚለውን እግዚአብሔር እንደፈቀደልን መልኩ እንነጋገራለን ማለት ነው። ገሃድ ማለት እንግዲህ ለውጥ ወይም ደግሞ ልዋጭ ማለት ነው። ወይም ደግሞ ልክ እንደ ዘይቤው ደግሞ ግልጥ ማለት ነው፣ ይፋ ማለት ነው። በግልጽ በይፋ ሲሉ በገሃድ እንደሚሉት ማለት ነው። በገሃድ እንዲህ ተደረገ፣ በገሃድ እንዲሆነ እንደምንለው ያ ማለት ምን ማለት ነው? በግልጽ ወይም ደግሞ በይፋ እንደሚባለው ገሃድ ማለት ደግሞ ለውጥ ወይም ደግሞ ልዋጭ ማለት ነው። ገሃድ የሚለው ጋድ ብሎት ሲውል በዚያ ለውጥ ማክሰኞና ሐሙስ ይጾማሉና ጋድ አለው እንላለን፣ ወይም ደግሞ ገሃድ አለው እንላለን ማለት ነው። ገሃድ የቃሉ ትርጉም መገለጥ፣ መታየት ነው። ገሃድና ጋድ ከሚለው በተጨማሪ ፍትሐ ነገሥቱ ጾሙን ጾመ ድራር፣ ጾመ ልደት እያለ ይጠራዋል ማለት ነው። ስለዚህ ገሃድ ማለት ባጭሩ ለውጥ፣ ልዋጭ ማለት ነው። ለምሳሌ ረቡዕና ዓርብ ጥምቀት ረቡዕና ዓርብ ላይ ቢሆን በዛ ልዋጭ ማክሰኞና ሐሙስን ስለምንጾም በግልጽ ስለምንጾም ተለውጦ ስለምንጾም ገሃድ ይባላል ማለት ነው። ታዲያ ስለዚህ ገሃድ ጾም ቀደምት የቤተክርስቲያናችን አባቶች ከአቡነ ጎርጎርዮስ ጀምሮ ብዙ ሊቃውንተ ቤተክርስቲያን የለውም እያሉ እየጠቀሱ ሲያልፉ እንመለከታለን። ያንን ያሉት አቡነ ጎርጎርዮስ የጻፉት መጽሐፍ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ታሪክ የሚል መጽሐፋቸው ላይ ማለት ነው እንዲህ ይላል። ገሃድ የጥምቀት ብቻ ነው። ጥምቀት ረቡዕና ዓርብ በሚውልበት ጊዜ በኋላ የሚገኙት ማክሰኞና ሐሙስ የፍስክ ቀንነታቸው ወደ ጾምነት ተለውጠው ይጾማሉ። በእነሱ ለውጥ ጥምቀት የሚውልባቸው የጾም ቀኖች ረቡዕና ዓርብ የፍስክ ቀን ሆነው ይከበራሉ። ገሃድ የረቡዕና የዓርብ ለውጥ ነው። ነገር ግን በሌላም ቀን ቢውል የጥምቀት ዋዜማ ይጾማል በማለት ስለ ገሃድ ጾም ገልጸውታል ማለት ነው። ለልደት ገሃድ የሚባለው በልምድ እንደሆነ ሲያብራሩ ታዲያ ገሃድ ለጥምቀት ብቻ ነው፣ በልማድ ግን የልደትንም ዋዜማ ገሃድ እንለዋለን። ከዓመት 2 ጊዜ እሱም 2 ገሃድ ነው ያለ በቤተ ክርስቲያናችን ስርዓተ ጾም መሰረት 2 ጊዜ ገሃድ ይጾማል። ከዓመት 2 ጊዜ እሱም የገና ዋዜማ እና የጥምቀት ዋዜማ ነው። ስለዚህ ለልደት ሲሆን ገሃድ ሲባል መገለጥን ማን ተገለጠ ለማለት መሰላችሁ? ኢየሱስ ክርስቶስ ሰው ሆኖ ስጋ ለብሶ መገለጡን ለመግለጥ ገሃድ ተብሎ ይጠራል። ለዚያ ነው በመጽሐፍ ቅዱስ እንደምንመለከተው የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ይላል። ስለዚህ የሰይጣንን ስራ ሊያፈርስ በስጋ የተገለጠበት የታየበት ስለሆነ ምን ይባላል ማለት ነው? ገሃድ። በሌላ ንግግር እንደውም ዘመነ አስተርእዮ የመታየት ዘመን ተብሎ ይሄ ልደት ይጠራል። በስጋ የተገለጠበት እና ከዛ ጋር በምስጢር ወስደው አባቶቻችን የመገለጥ ጾም የሚለውን ሀሳብ አስቀምጠዋል ማለት ነው። የጥምቀትም ስንመለከት ገሃድ መገለጥ ነው። ምን ተገለጠ የጥምቀት ዕለት ብለን ስንወሰድ የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ሄዳችሁ ስትመለከቱ ብለን ስንወሰድ የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ሄዳችሁ ስትመለከቱ መድኃኒታችን ኢየሱስ ክርስቶስ በተጠመቀ ጊዜ ምስጢረ ሥላሴ ተገለጠ። እንዴት ነው? ወልድ ኢየሱስ ክርስቶስ በዮሐንስ እጅ ሲጠመቅ አብ በደመና ሆኖ የምወደው ልጄ ይህ ነው ሲል፣ መንፈስ ቅዱስ ደግሞ በርግብ አምሳል ወርዶ ራሱ ላይ ሲያርፍበት
አንድነት ሶስትነት ተገለጠ ማለት ነው። አሁን በሚቀጥለው ሰኞ ቢሆን አብይ ጾም ማለት ልደት የምንገድፍበት በዋዜማው እሁድ ነው የምንጾም ከፍስክ ምግብ እንጂ ቅዳሜን አንዳንድ ሰዎች አይ ከቅዳሜ እስከ 6 ሰዓት እንጾም ከእሁድ ደግሞ እስከ 6 ሰዓት በድምር 12 ሰዓት ማለት አድርገን እንደዚህ እንሙላቸው የሚሉ ሀሳብ ያላቸው ሰዎች አሉ። ይሄ ትክክል አይደለም። አንዳንዶች ደግሞ አይ ከቅዳሜ 3 ሰዓት ከእሁድ 3 ሰዓት 6 ሰዓት እንሙላ የሚል የራሳቸውን ምክንያቱም ጋድ አንድ ነው ብሎ ነው መጽሐፍ ያስቀመጠው። ድራረ ልደት ወጥምቀት የጥምቀትን ዋዜማ የልደትን ዋዜማ መጾም ነው ያለ እንጂ የዋዜማ ዋዜማ አይደለም። ሊቁም ሲናገር ሰላም እብል ለዕለተ ጾም ዋህድ ዘስሙ ጋድ አንድ ለሆነው ጋር ለሚባለው ጾም ሰላም ታቀርባለሁ እያለ ይናገራል። ስለዚህ ውድ ክርስቲያኖች ያለምንም አባቶቻችን በስርዓት ያስቀመጡት መጽሐፍ ስለሆነ ሁላችንም ልንጾም የሚገባ መሆኑን በዚሁ አጋጣሚ መልእክት አስተላልፋለሁ። እንግዲህ ጾምን በጾም ላይ ደርቦ መጾም የተለመደ ነው። ለምሳሌ አሁን ነቢያት ጾም ላይ ነው ያለነው። ዓርብ ረቡዕ ከነቢያት ጾም ጋር አብረን ነው የምንጾም። አብይ ጾም ላይ ብንሄድ ዓርብ ረቡዕን ከአብይ ጾም ጋር ደርበን እንጾማለን። ስለዚህ ገሃድ ጾምንም ከነቢያት ጾም ጋር ምን ብለን እንጾማለን? ደርበን እንጾማለን። ልደት ወይም ጥምቀት ሮብ ቀን ወይም ዓርብ ቀን ቢውል ሮብ ቀን ከዋለ ማክሰኞ ሙሉ በሙሉ የጾም ቀን ነው። ዓርብ ከዋለ ሐሙስ ሙሉ በሙሉ የጾም ቀን ነው። ጋድ ወይም ገሃድ ለምሳሌ እንደ ዘንድሮ ጥምቀት እሁድ ቀን ነው፣ ከተራ ቅዳሜ ነው። ስለዚህ ቅዳሜ ጾም ነው፣ ጋድ ነው። ቅዳሜ በመሆኗ ግን ሰው ከቅዳሜ ስዑር በስተቀረ በዓመት አንድ ቀን ቅዳሜ ጌታ በመቃብር ያደረባት እሷን ቀን ብቻ ነው የሚጾመው። በሌላ ጊዜ መጾም አይቻልም። ቅዳሜ ምንድን ነው የምንጾመው? ግን ስጋ አይበላም። አሁን ቅዳሜ ወተት አይጠጣም፣ ስጋ አይበላም። ለምሳሌ ጥምቀት ገና እሺ በፊትም ጾም ስላለው ነው። ጥምቀት ለምሳሌ ማክሰኞ ቀን ብትውል ሰኞ ቀን ፍስክ ነው ተብሎ ስላለው ነው። ጥምቀት ለምሳሌ ማክሰኞ ቀን ብትውል ሰኞ ቀን ፍስክ ነው ተብሎ ስጋ አይበላም። ጋድ ነው፣ ጾም ነው፣ ሌላ ምግብ አይበላም። ቅዳሜ ላይ ሲውል ደግሞ ሌላ ምግብ ይበላል ጠዋት ላይ። ከዛ በኋላ ሰው እንደ ፍላጎቱ ሊቆይ ይችላል፣ ያደርገዋል። ግን በሕጉና በስርዓቱ መሰረት ቅዳሜ ቀን ስጋ አይበላም፣ ወተት አይጠጣም። አሁን ምሳሌ ቅዳሜ ስጋ አይበላም፣ ወተት አይጠጣም። ሌላ የጾም ምግብ ግን አይበላም ወይ? ጠዋት አይበላም ወይ? ይበላል። ስለዚህ በዚህ መልክ ነው ይውል ጥምቀት። መቼ ነው የምንጾመው? ወይም ደግሞ አሁን እሁድ ዋለ፣ ታዲያ ቅዳሜ አይጾምም። ስጋ ነው የማይበላው እንጂ ሌላ ምግብ ይበላል። ስለዚህ መቼ ልጾመው ነው ሲባል የጋድ ጾም አሁን ወዴት ይመጣል ማለት ነው? ዓርብ ነገ እስከ ማታ ይጾማል። ባድ ወደዚህ ይመጣል። ተመልከቱ፣ ወደዚህ ድረስ ይመጣል። ለምሳሌ ጥምቀት ሰኞ ቢሆን ቅዳሜን እሁድን ሰው ሌላ ምግብ መቅመስ ስላለበት ጾም መሆን በቅዳሜና በእሁድ ስለማይቻል ወደዚህ ዓርብ መጥቶ ዓርብን ይጾማል። ይሄ እንግዲህ ከመማር የምታገኙት ስታውቁት በቃ ቅልል ያለ ነገር። አሁን ገብቷችኋል የምላችሁ ነገር በጣም ቅልል ያለ ነገር ነው የምነግራችሁ እንዲገባችሁ ነው። ምሳሌ ወሰድን። ለምሳሌ አሁን ጥምቀት መቼ ነው? እሁድ ነው አይደለም? ዛሬ ቀኑ ምንድን ነው? ሐሙስ ነው። ነገ ምንድን ነው? ዓርብ ነው። ነገ ዓርብ ይጾማል። ለምን? ቅዳሜ ጠዋት ስለሚበላ። ምንድን ነው የሚበላው? ስጋ አይደለም፣ የጾም ምግብ ነው የሚበላው። ተመልከቱ፣ ይሄ አባቶቻችን ወስነው አስቀምጠውልናል። ሁልጊዜ በየዓመቱ ክርክር መሆን የለበትም። አንዳንድ ሰዎች ጋድ የለውም ገና ብለው ሲያስተምሩ ትሰማላችሁ። በፍጹም። ምክንያቱም ቅዳሴው ራሱ ሌሊት ነው የሚቀደሰው። አባቶቻችን አዘዋል። በጉባኤ የተወሰነ ሌሊት ነው ቅዳሴ ራሱ የሚቀደሰው ይዛን ቀን።
ሮብና ዓርብ ይሁኑ በዛን ቀን ጾም እንዳይጾሙባቸው ገናና ጥምቀት ላይ ተወስኗል። ስለዚህ እዚህኛው ዓርብ ላይ ነው የሚጾመው፣ ቅዳሜና እሑድ ስለማይጾም። ከዛ በኋላ ግን የተወሰኑ ሰዓቶች ከፍሎ ያደርጋል። የሚቆርቡ ሰዎች ያከፍላሉ። ስለዚህ ከዚህ የተነሳ ነው ይህ ጾም በዋዜማው ሁል ጊዜ ይጾማል። መቼም ዋለ መቼም ሰኞም ሆነ ማክሰኞም ሆነ ሮብም ሆነ ቅዳሜም ሆነ እሁድም ሆነ ይጾማል። ከሰባቱ አጽዋማት አንዱ በመሆኑ በፍትሐ ነገሥት አንቀጽ 15 ላይ በእንተ ኩሉ አጽዋም የሚላለ ስለ ጾሞች ሁሉ የሚናገር